ሁሉም ስለ ሮናልዶ እያወራ ነው። ግን እንግሊዝ ምን ሆነች? ፖርቹጋል 5 ኡዝቤኪስታን። የዛሬ ትልቁ ዜና ፖርቹጋል ነበረች። ከዲሞክራቲክ ኮንጎ ጋር አንድ አቻ ከተለያየች በኋላ ብዙ ትችት የተሰማበት ቡድን በኃይለኛው መልስ ሰጥቷል። ሮናልዶ 2 ጎል፣ ኑኖ ሜንዴዝ 1 ጎል፣ ራፋኤል ሊዮ 1 ጎል፣ የመጨረሻውን ጎል ኒማቶ በራሱ አስቆጥሯል። የሮናልዶ ታሪክ ሮናልዶ በ2006፣ 2010፣ 2014፣ 2018፣ 2022 እና 2026 የዓለም ዋንጫ ጎል በማስቆጠር በ6 የተለያዩ የዓለም ዋንጫ ጎል ያስቆጠረ የመጀመሪያው ተጫዋች ሆኗል። እንግሊዛቸው ወጣለች። እንግሊዝ በቀደመው ጨዋታ ኃይለኛ ብቃት ካሳየች በኋላ ዛሬ ያልተጠበቀ ነጥብ ጥላ ወጣለች። የእንግሊዝ በትናንቱ ጨዋታ ዋነኛ ችግሮች የግብ ዕድሎችን አለመጠቀም፣ የመከላከል ድክመት፣ የቡድኑን የማጥቃት ፍጥነት መቀነስ። ብዙ ተንታኞች እንግሊዝ አሁንም ለዋንጫው እጩ መሆኗን ቢያምኑም ዛሬ ጥያቄዎች ተነስተዋል። ክሩሺያ ወደ አሸናፊነት ተመልሳለች። ፓናማን 1-0 አሸንፋለች። የግቡን ባለቤት በ54ኛው ደቂቃ ቡዲሚር አስቆጥሯል። ክሩሺያ በአስፈላጊ ጨዋታ 1-0 ማሸነፍ ወደ ቀጣይ ዙር የማለፍ ተስፋዋን አጠናክራለች። የክሩሺያ ተሞክሮ ያለው ቡድን ጫናውን ተቋቁሟል። በአንድ ጎል ቢሆንም እጅግ ወሳኝ ድል ነበረ። የዛሬ ዋና ታሪክ ስንመለከት ሮናልዶ የ6 የዓለም ዋንጫ የጎል ሪከርድ ይዟል። ፖርቹጋል ከዲሞክራቲክ ኮንጎ ጋር አቻ ከወጣች በኋላ 5 ጎል በማስቆጠር ጠንካራ መልስ ሰጥታለች። እንግሊዝ ነጥብ በመጣል ለዋንጫ ያላትን ጉዞ ላይ አዲስ ጥያቄዎች ተነስተዋል። ክሩሺያ በጠባብ ድል ሕይወቷን በውድድሩ ውስጥ አስቀጥላለች። የሜሲ ሚባፔ እና ሮናልዶ ፉክክር የውድድሩ ትልቅ ውይይት ርዕስ ሆኖ ቀጥሏል። እናንተስ ሀሳባችሁን ኮሜንት ላይ ያሳውቁን።